በዚህ ቪዲዮ የኮንኬቭ እና የኮንቬክስ ፖሊገን ልዩነት ምን እንደሆነ እናያለን ማለት ነው። A polygon is said to be convex polygon when the measures of each interior angle is less than 180 degree. አንድ ፖሊገን ኮንቬክስ ነው የምንለው እያንዳንዱ የውስጣዊ ዘዌ ስፍር ከ180 ዲግሪ በታች መሆን አለበት ነው። ሁለተኛ ዲፊኒሽን The vertex of a convex polygon are always outward. ቨርቴክሱ እያንዳንዱ የኮንቬክስ ፖሊገን ቨርቴክስ ሁል ጊዜ ወደ ውጪ ነው ማመልከት ያለበት ነው። ለምሳሌ ሉክ እዚህ ጋር የትሪያንግል ቨርቴክሱ ወደ ውጪ፣ የኛው ወደ ውጪ ልክ እንደ ቀስት እያመለከተ ነው ወደ ውጪ። እዚህ ጋር ወደ ውጪ፣ የዚህኛው ወደ ውጪ ወደ ውጪ ወደ ውጪ ወደ ውጪ ወደ ውጪ ነው ሁሉም ማለት ነው። ሶስተኛ ዲፊኒሽን if none of the side extension intersects the polygon then the polygon is convex. ይሄኛው ደግሞ ምንድነው የሚለው የፈለግነውን ሳይድ ብናስረዝመው የሌሎችን ፖሊገን ሳይድ ክሮስ የሚያደርግ የለም። ለምሳሌ እናስረዝመው እስቲ። ይሄ እንደዚህ ቢረዝም ምንም ክሮስ የሚያደርገው ሳይድ የለም። እዚህ ጋር ይሄን ብናስረዝመው ምንም ክሮስ የሚያደርገው ነገር የለም። የፈለግነውን ብናስረዝም ይሄን እንዲህ ብናስረዝም ምንም ክሮስ የሚያደርገው ሌላ የፖሊገኑ ሳይድ የሆነን ሌላ ሳይድ ክሮስ የሚያደርግ የለም። የፈለግነውን ሳይድ ኤክስቴንድ ብናስረዝም ነው የሚለው። ሰምራይዝ ለማድረግ ስለ ኮንቬክስ አንደኛ ዲፊኒሽን ምንድነው የሚለው እያንዳንዱ የውስጣዊ ዘዌ ስፍር ከ180 ዲግሪ በታች ነው። ሁለተኛ ሁል ጊዜ የኮንቬክስ ፖሊገን ቨርቴክስ ወደ ውጭ ነው የሚያመለክተው ነው። ሶስተኛ የፈለግነውን ሳይድ ብናስረዝም ሌላ የፖሊገኑ ሳይድ የሆነን ክሮስ አያደርግም ነው። ስለዚህ እነኚህ ሶስቱ ፖሊገኖች የኮንቬክስ ፖሊገን ኤግዛምፕል ናቸው። A polygon is said to be concave polygon when there is at least one interior angle whose measure is more than 180 ዲግሪ አሉት ዘዌዎች ውስጥ ቢያንስ አንዱ የውስጣዊ ዘዌ ከ180 ዲግሪ በላይ ካለው ኮንኬቭ እንለዋለን ነው። ለምሳሌ ሉክ አሁን ይሄ የውስጣዊ ዘዌ ሉክ እነኚህ ዘዌዎች ከ180 ዲግሪ በላይ ናቸው። ስለዚህ እነኚህ የምን ኤግዛምፕል ናቸው ማለት ነው? የኮንኬቭ ፖሊገን ኤግዛምፕል ናቸው እነኚህ ፖሊገኖች። ሁለተኛ ዲፊኒሽን the vertex of a concave polygon present inward and also outwards ምን እያለን ነው? ቨርቴክሱ አንዳንዱ አውትወርድ አንዳንዱ ደግሞ ኢንወርድ ነው። ሉክ አሁን እዚህ ጋር ያለው ቨርቴክስ ወዴት ነው ፖይንት የሚያደርገው? ወደ ውስጥ። እነኚህስ ወደ ውጭ፣ እነኚህ ወደ ውጭ፣ እነኚህ ወደ ውጭ። አንድ ወደ ውስጥ የሚያመለክት ካለ 180 ዲግሪ የውስጣዊ ዘዌ 180 ዲግሪ በላይ እንዲፈጠር ያደርጋል ማለት። አንድ ቨርቴክስ ወደ ውስጥ የሚያመለክት ካለ ምን ይሆናል ማለት ነው? ኮንኬቭ ፖሊገን እንለዋለን ማለት ነው። ሶስተኛው ዲፊኒሽን if one of the side extension intersects the polygon then the polygon is concave. ካሉት ሳይዶች ውስጥ ቢያንስ አንዱን ሳይድ ስናስረዝመው ሌሎቹን ፖሊገን የሚያቋርጥ ከሆነ ያ ፖሊገን ኮንኬቭ ነው። ለምሳሌ ይሄን ኤክስቴንድ ላድርግ እስቲ። ይሄን ሳይድ ኤክስቴንድ ሳደርግ እዚህ ጋር ሳይዱ ምን አደረገው? ክሮስ አደረገው። አንዱ ሳይድ ኤክስቴንድ ሲሆን ክሮስ የሚያደርግ ከሆነ ሌላኛውን ሳይድ ክሮስ የሚያደርግ ከሆነ ፖሊገን ኮንኬቭ እንለዋለን ማለት ነው። ግን ክሮስ የማያደርግ አለ። ለምሳሌ ይሄን ኤክስቴንድ ባረግ ሌሎችን ክሮስ አያደርግም። እዚህ ጋር ግን ይሄን ኤክስቴንድ ባረግ ምን ያደርገዋል? ክሮስ ያደርገዋል። ስለ ኮንኬቭ ፖሊገን ሰምራይዝ ለማድረግ ቢያንስ አንድ የውስጥ ዘዌ ከ180 ዲግሪ በላይ ከሆነ። ሁለተኛው ዲፊኒሽን ቨርቴክሱ ኢንወርድም አውትወርድም ካለው ስፔሻሊ ቢያንስ አንድ ኢንወርድ ካለው ወደ ውስጥ የሚያመለክት ካለው ያ ኮንኬቭ ፖሊገን ነው ማለት ነው። ሶስተኛው ደግሞ ሳይዶችን ሁሉንም ቼክ ማድረግ አለብን። ካሉት ሳይዶች ውስጥ ቢያንስ አንዱን ስናስረዝም የሌላኛውን ሳይድ ይሄ የረዘመው ሳይድ ሌላኛውን ሳይድ ክሮስ የሚያደርግ ከሆነ የሚያቋርጥ ከሆነ ያ ፖሊገን ምን ይባላል? ኮንኬቭ እንለዋለን። ቪዲዮን ስለተመለከታችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ከወደዳችሁት ላይክ እና ሼር ያድርጉ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ደህና ሁኑ።